ጸጸት ሕሊና በሕይወትና በጤና ስለመኖሩ ማረጋገጫ ነው። ከጸጸት ነፃ የሆነ ሰው የለም። የሚጸጸት ሰው የለም ማለት የሚያጠፋ ሰው የለም ማለት ነው። ከሰው ሁሉ አንድም ጥፋት የማያጠፋ ወይም የማይሳሳት ፍጹም ሰው አይገኝም። የሚያጠፋ ሰው የለም ማለት የሚመርጥ ሰው የለም ማለት ነው። የሚመርጥ ሰው የለም ማለት ደግሞ ሰው ነፃ ፈቃድ የለውም ብሎ እንደመደምደም ነው። ምርጫውን ያልተጠቀመበት ወይም ለሌላ አሳልፎ የሰጠ ይኖር ይሆን እንጂ ነፃ ፈቃድ የሌለው ሰው አይገኝም። መርጦ የማይኖር ሰው ወይ የሕሊና እስረኛ ነው፣ አሊያም ራሱን በራሱ ማስተዳደር የማይችል ሕፃን ወይም አቅመ ደካማ ነው። ያም ሆነ ይህ እያንዳንዱ ሕይወታችን በምርጫ የተሞላ ነው። አንዱን ስንመርጥ ሌላውን ትተን በመሆኑ የተውነው ነገር የወደፊቱ የጸጸታችን ምንጭ ሊሆን ይችላል ማለት ነው። ጸጸት ማለት ማድረግ የነበረብንን ትክክለኛውን ነገር ሳናደርግ በመቅረታችን ቆይቶ የሚሰማን የቁጭት ስሜት ነው። በእርግጥ የተጸጸትንበት ጉዳይ ሁሉ በመጥፎ ድርጊታችን ብቻ ላይሆን ይችላል። ጥሩ ነገርም አድርገን ልንጸጸት እንችላለን። ጸጸት ሁሉ ክፉ አይደለም። ጥሩ ጸጸት አለ፣ ክፉ ጸጸት አለ። ጥሩ ጸጸት የወደፊትን የሚያስተካክል የትላንትን ስህተት የሚያክም ሲሆን፣ መጥፎው ጸጸት ግን ዛሬን ከትላንት ጋር እያጣበቀ ነገን የሚያባክን ያለፈውን ብቻ በማብሰልሰል አሁንን የሚቀማና ባለፈው ጦስ ምክንያት መላ ሕይወትን የሚያሰቃይ ነው። መልካም ጸጸት በክርስትና ሃይማኖት አስተምህሮ የንስሐ መነሻ ነው። የተጸጸተ ሁሉ ንስሐ እንደማይገባው ሁሉ ንስሐ የገባ ሁሉ እንደ ውሻ ወደ ጥፋቱ አይመለስም ብሎ መደምደምም አይቻልም። ለዚህ ጥሩ ምሳሌ ሊሆኑን የሚችሉት ጳውሎስና የአስቆሮቱ ይሁዳ ናቸው። ጳውሎስ በፊተኛው ስሙ ሳኦል ቀድሞ ክርስቶስን ሲያሳድድ የነበረ ቢሆንም የሠራው ሥራ ጸጽቶት ንስሐ ገብቶ የአምላኩ ምርጥ ዕቃ ሆኗል። ይሁዳ ግን ጌታውን በመክዳቱ ቢጸጸትም ፊቱ ወደ ንስሐ አልመለሰም። ይልቁንስ ጸጸቱ ተስፋ እንዲቆርጥና ራሱ እንዲጠላ አድርጎት በመጨረሻም ራሱን ወደ ማጥፋት አድርሶታል። ጥሩ ጸጸት የነቃ ሕሊና ምልክት ነው። መጥፎ ጸጸት ተስፋ መቁረጥን ያስከትላል። የማይጸጸት ልብ ግን መንፈሱ እንደተኛ የሚቆጠር ነው። መልካም ጸጸት ወደ ንስሐ፣ ንስሐ ወደ ይቅርታ፣ ይቅርታ ወደ መታደስ ወይም መለወጥ፣ መታደስ ወደ ጥበብ ወይም ወደ ትሕትና ያሸጋግራል። የ95 ዓመት ዕድሜ ባለጸጋ የሆነው አሜሪካዊው ቱጃር ዋረን ቡፌት ባለፈው የፈረንጆቹ የምስጋና ቀን የተለመደውን ዓመታዊ የሥራ ሪፖርት የያዘ ደብዳቤ ለሚመራው ኩባንያ ባርክሼር ሃትዌይ ሠራተኞችና አመራሮች ጽፎ ነበር። ይህም ካምፓኒ ልክ እንደ ሚድሮክ ያለ ግዙፍ ድርጅት ነው። በስሩ ከ60 በላይ ድርጅቶችን አቅፎ በባለቤትነት የሚመራ ነው። ቡፌት በዚህ ደብዳቤው ካነሳቸው ቢዝነስ ነክ ጉዳዮች በተጨማሪ ጥቂት የመጨረሻ ሐሳቦች ወይም a few final thoughts በሚል ርዕስ የሚገርሙ ግለ ሐሳቦቹን አንጸባርቋል። ቡፌት ሐሳቡን ሲጀምር እንዲህ ይላል: ከሕይወቴ አጋማሽ በፊት ይልቅ ከሕይወቴ አጋማሽ በኋላ ደስተኛነት ተሰምቶኛል ሲል ከ50 ዓመት ዕድሜው በኋላ ያገኘውን ደስታ ይናገራል። በሱ አባባል ከ50 ዓመቱ በፊት የነበረው ልምዱ ከ50 ዓመቱ በኋላ ላለው ሕይወቱ ጠቅሞታል። ለዚህ ነው ባለፈው ስህተትህ አትያዝ፣ ጸጸትህ ወደፊት ያራምድህ እንጂ ትላንት ላይ አያቁምህ፣ ይልቁንስ ወደፊት ገስግስ፣ የትላንትህን ጥፋትህን እያሰላሰልክ ወደ ኋላ አትቅር፣ ጥፋትህን እየተማርክበት ስህተትህን እያሻሻልክ አዲስ ሰው ሁን የሚል ሐሳብ ያንጸባረቀው ቡፌት የሰላም ሽልማት በስሙ የተሰየመለትን የአልፍሬድ ኖቤልንም አስገራሚ ገጠመኝ በማስታወስ እንዲህ ብሏል: አልፍሬድ ኖቤል በወንድሙ ሞት ምክንያት በስህተት እሱ እንደሞተ ተደርጎ የሕይወት ማስታወሻ የዝክር ጽሑፍ በጋዜጣ ላይ ተጽፎለት ነበር። ኖቤል በሕይወት እያለ የተጻፈለትን የሞቱ መታሰቢያ ጽሑፍ ያነበበ የመጀመሪያው ሰው ነው ማለት እንችላለን። አልፍሬድ ስሙን የሚያጎድፍ ሐሳብ የያዘ ጽሑፍ ከጋዜጣ ላይ ሲያነብ እጅግ በጣም ደነገጠ። በጊዜው ኖቤል ሰዎችን የሚያጠፋ ፈንጂዎችንና ደማሚቶችን ሰርቷል በሚል በሕዝቡ ዘንድ ይከሰስ ነበርና በጋዜጣው ላይ የሞት ነጋዴው ሞተ የሚል ርዕስ የያዘ ጽሑፍ ሲያይ ያነበበው ማመን አቃተው። ወዲያውም አኗኗርና ባህሪውን ለመለወጥ ወሰነ ይለናል ቡፌት በመልእክቱ። ለዚህ ነው ከሞትህ በኋላ ሊጻፍልህ ስለምትሻው መልካም ነገር ኑር በማለት የሚመክረው።
ቡፌት ታላቅነት ገንዘብ በማከማቸት ስምና ዝና በማትረፍረፍ የመንግሥት ሥልጣንን በመቆናጠጥ አይገኝም። አንድ ሰውን በተለያየ መንገድ ከረዳህ ዓለምን እንደረዳህ ቁጠረው። መልካምነት ኪሳራ የለውም። ወይም በሱ አገላለጽ kindness is costless but also priceless በማለት ነበር ሐሳቡን ያጠናቀቀው። ይህ ቱጃር በጡረታ ምክንያት በዚህ በያዝነው የፈረንጆች ወር መገባደጃ የካምፓኒው የሥራ አስፈጻሚነትን ወይም ሲኢኦ ሥራውን ለቆ ግሬግ አቤል ለተባለ ሰው ያስረክባል ተብሎ ይጠበቃል። ለምርጥ መልእክቱ ግን እጅ ነስቻለሁ። ወዳጄ ሆይ ቅዱስ ጳውሎስ በኋላዬ ያለውን እየረሳሁ በፊቴም ወዳለው ዘረጋለሁ ያለው የትላንትን ጣጣህን እየረሳህ ቁም ነገሩን ብቻ በመውሰድ ወደፊትህ መገስገስ ትችላለህ ማለቱ ነው። ስህተት ሰርቶ የማይጸጸት ሕሊና እሱ በቁሙ የሞተ ነው። በሠራሃው ስህተት መጸጸት ካልቻልክ አደጋ ላይ ነህ። ጤንነትህ ልክ አይደለም ማለት ነው። ጸጸት ሕሊናህ በሕይወት በጤና ስለመኖሩ ማረጋገጫ መሆኑን ተረዳ። ነገር ግን መጸጸት ብቻውን ዋጋ የለውም። ጸጸት የሌለበት ሕይወት የለም። የማይቆጭ ሰው ልጅም አይኖርም። የሚቆጨን ትላንት ፍጹም ስላልነበርን ነው። ወደፊትም ቢሆን ፍጹም አንሆንም። ፍጹምነት ሙሉ በሙሉ የምናሳካው ሳይሆን በትምህርትና በመልካም ምግባር ልምምድ የምንቀርበው ይጠጌ አይነኬ ወይም አሴምፕቶት ነው። ፈላስፋው ዘርዓ ያዕቆብ ጸሎት ብቻ አይጠቅመኝም ሥራም ያስፈልገኛል እንዳለው ጸጸትም ብቻውን አይጠቅምህም፣ ንስሐም ያስፈልግሃል። ንስሐ የክፉ ጊዜ መውጫና የአዲስ ሕይወት ቃል ኪዳን ነው። ቸር ንስሐ። ኢትዮጵያና ኢትዮጵያዊነት ለዘለዓለም ይኑሩ። እሸቱ ብሩ ይትባረክ።